አቡ እንኳን ቤተኛ ነው አዎ አንተ ራሱ እንደኔ አልመጣህም አመሰግናለሁ ቆይ አግብተህም አትቀየር ሰው እኮ ሲያገባ እንደዚህ ስብር ይልና አሁን እንዳላችሁ ይላል እንጂ ጭራሽ አቡ መልካም ጋብቻ በሉት አላገኘሁም እንዴት ነው የጋብቻ ህይወት እግዚአብሔር ይመስገን እስካሁን ባለው ጥሩ ነው ገና አሁን 6 ወሬ ነው ካገባው ያው በልጅ ብታስበው ገና ዳይፐር ላይ ያለ ነው ራስ ተላል አንተ 10 አመት ነው እግዚአብሔር ተመሰገነ የኔን ትምህርት ቤት ያደርሳል 6 ወር በትዳር እኮ በጣም ደስ ይላል አይደል የመጀመሪያው የምትቀየርበት ነው በላጤነት ህይወት ከዛ ደግሞ ወደ ትዳር ሲመጣ ብዙ ነገሮች ይቀያየራሉ አይደል አው ቀስ ይያሉ በሂደት እየተቀያየሩ ምን ተቀያየረብህ ተስፋ አደርጋ ያው አኗኗር ስታይል አስተሳሰብ ፍላጎት የምታስበው ነገር ምናም እየተቀየረ ሲመጣ ተረዳል ቺርስ ለቀለበታችን በእናት ላጤዎች እርሰርች አለርቆ አላችሁ አየ ቴዲ ምን አሰብክ ሰላም ተባስ ተከታለች ልጅ እኔ እንደዚህ ሰው ሲጋባ ሲፋቀር ወይ ሁለት ሲሆን ደስ ይለኛልና አንዳንዶች ሚላሉ የሰርግ ቃት አከራያል እንዴ አው እናንተ ከተጋባችሁ አከራያለሁ ለእናንተ በሱ ስፖንሰር ነው ወይስ ክራይ ኮና አዋጣንማ አሃ ስፖንሰር ነፃን የፈለጋችሁት የኢኮኖሚ ችግር ነው እንዴ እንዳትጋቡ ያረጋችሁ እንጭማ ልጅ አለን አራታው ቴዲዬ ወለድክ እንዴ ምን ሐሳብ ነው ደስ ይላል በላጤነት ህይወት ነው ያላችሁት ሁለታችሁ ምን ላጤ ባላኔ ከፋሚሊ ጋር ነው የምኖረው የቤት ልጅ ነሽ ቀለበቱን እያየው ነው እዚህ ላይ ነው ያረክሽው ቤተ ላጤ ናት ማለት በቤተ ላጤ አበና ቴዲ ሳየው እንግዲህ በቅርቡ ሰማ ጸጉር አስተክላል አደገ ገና ከዚህ በኋላ ነው የሚያድገው ከ3 ወር በኋላ ነው ባይዘው መብቀል የሚጀምረው እና እኔ አሁን ትንሽ መቋቋም አልቻልኩ አንተ ወደ ውስጥ ነው የተከሉ ለያንዳንዱ ሰው ማስረዳት ከበደኝ አሁን እንደው 6 ወር ምናምን አውጡልኝ ልላቸው ነው አረባካችሁ ፒንስ አምጡልኝ ምን አይነት አሁን እኔ ሳይህ ችግኙ ተስፋ እንዳለው ይታየኛል በጣም አለ ይሄ ግን አሁን ገበያህን አይዘጋውም ለምሳሌ አንዳንዶች እንዴ ቴዲኮ ምን እሱ ጸጉሩን አስተክሎ እኔ ራሴ ስባል ነበር ይሄ ሽማግሌ ስባል ነበር አንታው ማስተከልህን በአደባባይ ማውራት የሚያመጣው ተጽዕኖ የለም ምን ለምሳሌ ሽምግልናውንም ምልጠቱንም ከፈለጉ እኮ ተላጭቶ መስራት ይቻላል ማለት ነው ችግሩ ግን ደስ ይላል ጸጉር በጣም አሪፍ ነገር ነው ስለዚህ ግጥም እንደሚል በቅርቡ ተስፋ እናደርጋለን ከእግዚአብሔር ጋር ሰላምዬ ቴዲ እንዴት ነው ከነሱ ጋር መስራት ምን አይነት ስሜት ይሰጣል በጣም ደስ ይላል ማን ሳበሽ ይሄ ቴዲ በላጤነቱ በጣም ተመችቶታል አቡ ደግሞ አዲስ ትዳር የሚያደርገውን አሳጥቶታል ሁለቱንም ታያለሽና የማን ይመስጣል እንዲያልሽ እስኪ እንደውም ልምምድ ላይ ያለን ነበር ሱሪያ ያገባውና ከሰርጉ በኋላ ቀረጻ ማን ነው ልምምድ ላይ ሲመጣ ይሄን ቲያትር ንብረቴንም ሸጬ ቢሆን እንዲወጣ አረጋለሁ በጣም ሲኩራራብን የነበረው እኛም ወደዛው ነው ግን መንገድ ላይ ነው አይደለም ግን አይቀርም ሰው ሆኖ ከተዳር እንዴት ይቀራል ነው መልቲ በጣም ይገርም ቲያትር ነው ያዩት ካሁን በፊት ተሰርቶ ብዙ ሰዎች ይወዱታል ያንን እንደገና ይደገማችሁት አው የዛሬ 13 አመት 14 አመት ተሰርቶ ነበር መዘጋጃ ነበር የተሰራው በባቡር ምክንያት ነው የተቋረጠው ያንኛ ገና አርት ውስጥም አልገባን አሁን ተመልሶ መጥቷል ወደ መድረክ ብዙ ነገሮችን አሻሽሎ ወይም ደግሞ ቀይሮ ለዚህኛው ዘመን የሚሆን ሆኖ ነው ወደ መድረክ የተመለሰው ያው እኛንም አሳትፈው የመልቲ ክሮች እንግዲህ ተመልሶ መጥቷል በአዶት ሲኒማ 11 ሰዓት ተኩል ይታያል ማለት ነው አው የዩኒቨርሲቲ የዶርም ታሪክ ነው ብዙዎች ግን ልክ ሰመመን መጽሐፍ እንደማንበብ ነው ይሉታል እና
ምናልባት የሰዎች አስተያየት እንዴት ነው? በፊት ያዩት በፊት እኔም ስላየሁት አሁን ደግሞ ያዩት የሚሰጡት አስተያየት በፊት በጣም የሚገርም በሳቅ የሚያንፈራፍር ቲያትር ነበረ። እንዳልከው በባቡሩ ምክንያት ባቡር ግንባታ ላይ ያው ጊዮርጊስ አካባቢ የነበረው የውስጥ ለውስጡ ሲሰራ በዛ ምክንያት የቀረው የቆመው። አሁን ያለው ኦዲየንስ ምን ይላል? ካየ በኋላ መልቲ ኧረ አሁን ብሶበታል ማለት አቃቂ ቴዲ ቲክቶክ ላይ ትታወቃለህ? ሞክራለሁ ተሳቀሳለሁ። እንዴ ቲክቶክ ላይ ታውቁታላችሁ ቴዲ? ምክንያቱም ወደ 6.7 አካባቢ ሚሊዮን የታየ ቪዲዮ አለ። አዎ እኔ በሜትር ታክሲ ምናምን ዙሪያ ላይ የሰራሁት ቪዲዮ ነበር። ለምሳሌ በሃንግ ዙሪያ እንደዚህ ታክሲ የሚሰሩ ደርሶብህ ነው የደረሰበት ሰው አይቼ ነው እንጂ ሚዲያ ላይ ምናምን የሆነ አሰቃቂ ምናምን ነገር ነው የሚደርስባቸውና እሱን በኮሜዲ ነገር የሆነ ኢሚዲየት አክሽን ውሰዱ ነው ለማለት ያው ወደ ኋላ ነው የምነዳው ሲያያቸው የሆነ ሊዘርፉት መሰለው። እሺ እና በቃ እኔ እያየ መሪውን ወደ ኋላ ይዞ ወደ ኋላ ነው የምነዳው እናንተን እየጠበቅኩ ምናምን የሚላቸው እንደዛ ኢሚዲየት አክሽን ውሰዱ እንደዚህ አይነት ነገር ወይ ወደ ኋላ ንዱት ወይ ወደ ኋላ ራሳችሁን ንዱ። ሮጦ ማምለጥ አንድ ነገር። የቲያትር ተማሪ ነህ ግን ቲክቶክ ላይ ነው በጣም የታወቀው። ቲክቶክ ላይ በጣም ከገነንክ በኋላ ቲያትር መስራቱ አልተጋጨብህም? ያው ሁሉም ፕላትፎርሙ ይለያያል፣ የምትሰራው ነገር ይለያያል። ስለዚህ ፊልምም ትሰራለህ፣ ቲያትርም ትሰራለህ፣ ቲክቶክ ላይም ትሞክራለህ። ምንም የሚያጋጨው ነገር ያለ አይመስለኝም። አንድነታቸው እንደውም ይበዛል። አዎ የልጅነት ፎቶ አየሁና ማን የበለጠ አሁን ያለውን ማንነቱን ይመስላል የሚለውን ብናወዳድር ይሄ ማን ነው? ኦሊሴንጆ ባሳንጎ አፍሪካዊ መልክ ነው ያለው። ሲያምር ድንቡሽቡሽ ያለ አፍሪካዊ ወንድማችን። ያው ኢትዮጵያዊም አፍሪካ አይደል እንዴ? ኦባሳንጆ ቴዲ ጸጉርህ ሲያድግ ይሄ ልጅ ነው የምትመስለው። አሁን እኮ ልዩነቱ ከልጅነትህ ጋር የጸጉር መሳሳት ብቻ ነው። አዎ ሳይሆን እንደውም ወደ ልጅነቱ ነው የተመለሰው እኮ ጸጉር። ቆይ እኔ መጠየቅ የምፈልገው ምንድነው ማለት ታስታውሰዋለህ? እንዲህ በእንዲህ አይነት የደስታ ስሜት ፎቶ የተነሳበትን ምክንያት? እኔ ጭራሽ እኔ እንደሆንኩም አላውቅም። የት ልነሳው ማን ያንሳኝ? እኔ ምንም አውቀው ታሪክ የለም። አይደል ፎቶውን ራሱ ያገኘሁት ከሆነ ቦታ ነው። የሆነ ሰው ነው ጌትሽ፣ አንተ ያው ጌትሽ ነው የሚባለው ቤት ውስጥና ይሄ እኮ አንተ ነህ ብለው ነው የነገሩኝ እንጂ አምነህበታል? አምነህበታል? ባንተ በጣም ይመስላል። ባይዘው ይመስላል። እንዴት ነው ጎበዝ? ይመስላል። አይሚ ትሙት እኔ አሁን ዛሬ ያለሁት ስለ የሆነ ክብር ተሰምቶ ፋሚሊ ማርያምን የሆነ ደስተኝነት ተሰምቶኝ ምናምን እዚህ ቦታ ላይ መገኘቴ ለኔ ደስታ ነው። በጣም ከፋኝ። በምንም አይነት መንገድ ፉራጅ አልተባለም። ሰላም ነው ስለ ህፃናቶች እዚህ ጋር ኦኬ ፓስታ ሌሎንቶ ኦኬ ፓስታ ማለት ለኔ ሰጡኝ ቻሌንጅ አለ። ሰሜን አልጠሩትም ከአንድ እስከ 5 ጨራሽ ሚካኤልን ደብሩኝ። ማታረጉ ከሆነ እኛ ተጽዕኖ ፈጣሪዎች ነን በራሳችን ሚዲያ እና ይሄ ልጅ እንደዚህ አልቅሶ ምስኪን ስለሆነ ተቀባይነት ስለሌለው ተብሎ የዚህ ልጅ ቪው በልጦ እያለ ቪዋቸው ያልበለጠ ግን ደግሞ ውስጥ ሰው ያላቸው ሰዎች ደግሞ ወደፊት ወጥተው ይሄ ልጅ አንገቱን ደፍቶ የሚመለስበት ምንም አይነት ምክንያት የለም። እንደ ድርጅትም እናንተ ልታዩ ይገባል ይሄንን ልጅ። ሁለተኛ ነገር ደግሞ እናንተ ብቻ የሆነ ነገር አድርጉ። ከቻልክ ደግሞ ቲክታኩን ሼር አደርግልሃለሁ። ሰው መጠየቅ የሚፈልገው ጥያቄ ስላለ መተህ ገስት ላይ መልስ ብሰጥ ደስ ይለኛል። ዋትስአፕ ላይ ሼር ላድርግልህ። ግን ምንድነው እንዳልኩሽ ነው ይሄ የኛ ድርጅት የፕሮግራሙ አዘጋጅ ሳይሆን ስፖንሰር ነው። ስፖንሰር ነው እኮ የእናንተን ቆይ ልንገርህ፣ እናንተ የፕሮግራም ነው እያልኩ ያለሁት ስፖንሰር ነው። ስፖንሰርም ደግሞ ሆናችሁ ኦልሬዲ የእናንተ የምትፈልጉትን ነገር ለማህበረሰቡ አስጋብቶ ይሄ ልጅ ተደራሽ አድርጎ በሚሊዮኖች ታይቷል። ኦልሬዲ እናንተ ተጠቃሚ ናችሁ። አንገቱን ደፍቶ ደግሞ በአደባባይ ደግሞ እንደ ሴት ልጅ ደግሞ ያለቀሰው ይሄ ወንድ ልጅ ነው። ስለዚህ ዋትስአፕ ፕሊዝ ይሄንን የኔን ላይቭ ሼር ላድርግህና
ናና በጣም ብዙ መጠየቅ የሚፈልጉ ሰዎች የእናንተ ቪዲዮ ስለሆነ የተሰራው እንትን ያላችሁ ስላለ መታችሁ መተክ ምላሽ ብሰጥ ሼር ላድርግልህ ዋትስአፕ ላይ ኦኬ ሼር ላድርግልህ ደግሞ ለፓስታ ልጁን ጥሩ ጋይስ እናንተ ልጁን አሁን እኛ እኮ ልጁ ይምጣ እኮ ምንም ትርጉም የለውም ከፈለገ ይምጣ ከፈለገ ይቅር እንደ ሀቅ ግን የዲያ ልጅ ሁሉም ሚዲያ ላይ ነው ያለን ሚዲያ ላይ እስከመናገር አቅም እስካለን ድረስ እዚህ ምድር ላይ ስትኖሩ በቃላችሁ አንደኛ ልጁ አይደለም አዳምጪኝ ኖ ይኸውልሽ በቻልነው አቅም ሁላችንም ማንም በቻልነው አቅም እርዳታ ሰው ተቸግሮ ይረዳል አይደል ሚዲያ ላይ ደግሞ እዚህ ላይ ይሄ ልጅ አንገድፍቶ ሲያለቅስ እንደነሱ ከድርጅት ልብስ ስላላለበሰው የፓስታ ልብስ አልብሶ ዩኒፎርም አልብሶ ስላላስገባው ማስታወቂያ ይሰራል ወይም ፌመስ ስለሆናችሁ የተለያየ ልብስ ስራቸው እንዲተዋወቅላቸው በትልቅ ብር የተሰራ ልብስ ስላለበሱ እርቃኗን መታኩ 3 ሚሊዮን ስትባል ኢንተርቪው ስትደረግ አይተናል ለዚህ ልጅ ግን ኢንተርቪው አልተደረገ እኮ ወንድም ይኸውልህ ልጁ ቢመጣ ለምን ይዳል ይገፋል ይኸውልህ እዚህ ቢወደው ቢያከብረው ሰው አሁን እዚህ 5000 ሰው እያለ ሰፖርት ይደረጋል ፎሎ ይደረጋል ሀቁም እንዲወጣለት ቪዲዮ ተቆራርጦ ይለቀቃል እግዚአብሔር ይስጣቸው እነዚህ የሚቆራርጡ ሰዎች ክብር ይገባቸዋል ስለዚህ ገብቷል ወንድሜ መምጣቱ ትልቅ አድቫንቴጅ አለው ከዛ ውጭ ደግሞ ሌላ እንደዚህ የሚያስተዋውቅ ሰው ካለ ይፈልጋል እንደዚህ እንደተጧጧፈ ሰውየውን ደግሞ ለፓስታ ብለሽ አትለምኝ ደግሞ ለፓስታ መለመን ምንድነው ታዩ እነሱ ግን እንደ ድርጅት ማወቅ ነበረባቸው እንደ ድርጅት ሸላሚው የሚባል ነገር የለም አንድ ድርጅት ይህንን ነገር አርጎልኛል ብሎ ሲል ድርጅቱ የሚሸልመውን ማወቅ አለበት ያወጣው ስትራቴጂ ራሱ ነው ልጁ መባል አለበት ልጁ በቃ እነሱ እኮ ሄሊ ሲያለቅስ አይተው አይ ምን ነው ብለው እኮ ቢያንስ ቪውን እኮ ማመዛዘን ነበረባቸው ለድርጅቱ ነው የሰጠነው ካሉ እዛ ድርጅት ውስጥ ቪውን ቢበልጥ እሱ ነው አሉ እኮ እኔ በደንብም ባላየውም ያላየሁትን ነገር ይሄ ነው ማለት አይደል ግን እሱ ነው የሚበልጠው ይምጣና ልጁ ደግሞ የበለጠ አብራራና ህዝቡ ማህበረሰቡ ይረዳ ከእውነት ጎን በቃ ጥሩ እሱኛ ስለሱ እየለፈለፍን እሱ